ሰልፍ ዲሲፕሊን ማለት ህይወትን በከባድ መንገድ መምራት፣ ፈተናዎችን መቋቋም፣ ፈጣን እርካታን በመቃወም ለወደፊቱ ትልቅና የተሻለ ሽልማት ለማግኘት ጥረት ማድረግ ነው። በፈለከው ጊዜ ራስን ማስደሰት ቀላል ነው። ነገር ግን በዚህ አካሄድ የምታገኘው ነገር ሁሉ ለወደፊት ኪሳራ ሲሆን፣ ለአሁኑ ደግሞ ጊዜያዊ ደስታ ነው። ፈታኝ ሁኔታ ሲገጥመው ወዲያውኑ የሚወጣ ደካማ ፍላጎት ያለው ሰው ነው። በህይወት ጉዞ ያልተጠበቀ ጉዳት ሲደርስባቸው ችግሩን ለመቋቋም ዝግጁ ናቸው። ምክንያቱም ህይወታቸውን በከባድ መንገድ በመምራት ሁል ጊዜ ለችግሩ ዝግጁ ናቸው። እያንዳንዱ በራሳቸው ላይ የሚደርሰው መከራ ያጠነክራቸዋል። ምርጫዎች የሚደረጉት በቅጽበት ነው። ነገር ግን ውጤታቸው ከህይወት ዘመን በላይ ነው። የተሳሳተ ምርጫ ለማድረግና የወደፊት ህይወትህን አደጋ ላይ ለመጣል ትንሽ ጊዜ ብቻ ነው የሚወስደው። ዛሬ እዚህ ግባ በማይባል ውሳኔ የሚሰማህ ነገር በወደፊትህ ላይ ትልቅ ዘላቂ ተጽዕኖ ይኖረዋል። ዛሬ የምትመርጠው ምርጫ በአሁን ጊዜ ብቻውን እንደማይጎዳ አስታውስ። ጊዜያዊ ውሳኔ ለብዙ ዓመታት አልፎ ተርፎም 10 ዓመታትን ወደፊት ማስተጋባት ይችላል። ከዚህ በፊት አንድም ጽፈው የማያውቁ ከሆነ ልብ ወለድ መጽሐፍ በጣም ከባድ ሥራ ነው። የአንባቢን ቀልብ የሚስብና እስከ መጨረሻ ገጽ ድረስ የሚያነቡትን 200 እና 300 ገጾችን መጽሐፍ ይቅርና አንድ አንቀጽ እንኳን መጽሐፍ ከባድ ነው። ይባስ ብሎ ከዚህ ሁሉ ጥረት በኋላ የእርሶ ልብ ወለድ በሰፊው ከተሸጠው ልብ ወለድ ጋር ሲወዳደር ለማቃጠል ብቻ ጥሩ እንደሆነ ይረዱ ይሆናል። እርሶ ማየት ያልቻሉት የዚያ በጣም የተሸጠው ልብ ወለድ ደራሲ ምናልባት 10 ወይም ከዛ በላይ ዓመታት አሳልፏል። እነሱ በቃላት ጀመሩ፣ ከዚያም አረፍተ ነገሮች፣ አንቀጾች እና በመጨረሻም ታሪኮች ሆኑ። የመጀመሪያ ሙከራቸው ልክ እንደ ሌላ ሰው አልተሳካም። ጥቂት ሰዎች ለወደፊት የተሻለ ኑሮ ለመኖር ሲሉ ፍላጎታቸውን ለመቃወም የሚያስችል አቅም አላቸው። በሚያሳዝን ሁኔታ ብዙ ሰዎች ጥሩ ስሜት ከተሰማ አድርገው ካልሆነ አታድርገው በሚለው መርህ ይኖራሉ። ነገር ግን አስተዋይ ሰው በደመ ነፍስ ላይ ብቻ ሳይሆን በምክንያታዊ አስተሳሰብ ላይ የተመሰረተ ውሳኔ የማድረግ ችሎታ አለው። አሁን ካለህበት የተሻለ ሰው ለመሆን ጥረት አድርግ። አሁን ካለህበት የተሻለ ሰው ለመሆን ጥረት አድርግ።